እንደኔ ፎቶግራፈር ሆናችሁ ግን ይህንን የመሰለ ፖርትሬት የሚያነሳችሁ ጓደኛ አታችሁ ከሆነ ዛሬ ስልካችሁንና ሁለት ላይት ብቻ በመጠቀም እንዴት ራሳችሁን እንደምታነሱ አሳያችኋለሁ። መጀመሪያ ላይት ሴታፕ ከማድረጌና ራሴን ፎቶ ማንሳት ከመጀመሪያ በፊት ፒንተረስት ላይ ገብቼ ለእኔ የሚመች ፎቶዎችን መፈለግ ጀመርኩኝ። የምፈልገውን ፎቶ ካገኘው በኋላ ላይቴን ማስተካከል ጀመርኩኝ። ለዚህ ፎቶሹት የተጠቀምኳቸውን እቃዎች ላሳያችሁ። አምራን 60 ዲ ስትሪፕ ቦክስ፣ ሲስታንድ፣ ትራይፖድ፣ ስልክና ስሞል ሪግ 10 ዋት ነው የተጠቀምኩት። ላይት ሴታፕ እንደዚህ ነው ያደረኩት። ስልኬን ትራይፖድ ላይ ያሰርኩትና በስልኬ በቀኝ በኩል ስሞል ሪጉን አምራን 60 ዲውን በጀርባዬ በግራ በካሜራው ወይም ደግሞ በስልኩ በግራ በኩል ጀርባዬን እንዲነካኝ አድርጌ አበራሁት ማለት ነው። ከዛ በኋላ ስልኬን ታይመር ላይ አድርጌ እየተመላለስኩኝ ራሴን እያነሳው ነው ሳይ ነበረው። ላይት ሳስተካከል ነበረ፣ አይሶ ሳስተካከል ነበር፣ ዋይት ባላንስም እያስተካከልኩኝ ነበረ። እንደምታዩት እየተመላለስኩኝ ራሴን እያነሳው ነበረ። ከብዙ ልፋትና ከብዙ ሙከራ በኋላ ነው ይህንን የመጨረሻውን ፎቶ ያገኘሁት። ፎቶን ላይትሩም ላይ ወስጄ በተቻለ መጠን ከኢንስፖ ፎቶ ጋር እንዲመሳሰል አድርጌ ኤዲት አድርጌዋለሁ። ፋይናል ሪዛልቱ ይህንን ይመስላል።